19 ሚሊዮን ነው። ትክክለኛ ወርቅ ነው። لا ما شاء الله 32 شيء مع يجوا والله هو هنا السبعينات والستينات من كده طوال جدا مش عارف بقى ايه. ሰላም ዩቲዩብ እንደናችሁ በለብረ ተመልሻለሁ። እንግዲህ ብዙ ጥያቄ መጣልኝ ነበር የወርቅ ዋጋ በሳውዲ አረቢያ ውስጥ ያላችሁ። እንግዲህ ዛሬ the big super dome ጅዳ ውስጥ ተከፍቶ ማለት ነው ጋይስ፣ የወርቅ ኤግዚቢሽን ያላችሁ ማለት ነው። ሶ ገብተን ኢንሻአላህ ዋጋ ምናምን አሳያችኋለሁ። እንግዲህ ካሜራ ይከለክላል አይከለክሉ ማላቅም። ተከታተሉ፣ ወደ ቪዲዮ እንደብቀውና ከዛ ውስጥ እንቀርጻለን። እዩት ጋይስ፣ ውስጥ ይሄን ነው የሚመስለው ጋይስ። ካሜራ አይቀረጽም ክልክል ነው ብለው በስልክ ገብቻ አላላችኋለሁ። የሀገር በጣም የሚገርም እንትን ነው። በጣም የሚገርም ቦታ ነው። አንድ አለ 19 ሚሊዮን ወርቅ 19 ሚሊዮን ሪያል አሳያችሁ። በጣም ግዙፍ ነው። ሰው ይለብሰው አይለብሰው አላውቅም። አሳያችሁ። ሴቶች ምናምን ስላሉ እዚህ ክልክል ነው። እውነት ነው፣ ክልክል ነው። እውነት አይቀረጽም ማለት ነው። አላውቅም። በስልክ ይቀረጽ ደፍሬ ከለከሉኝ። ቦታው ይሄን ይመስላል። ሁሉ ወርቅ ነው። እኔ አንድ ነበር የምፈልገው የቪአይፒ ጋይስ። ኪሎ የሆነ 19 ሚሊዮን ነው። ትክክለኛ ወርቅ ነው። لا ما شاء الله كم الأسعار عندك من الذهب؟ كم الأسعار عندك؟ الذهب الماس؟ ما شاء الله. كم؟ 2000 من 2000؟ من 2000 1000 كمان تبدأ الماس بس صح؟ في 1500 في 1000 عندي شبر عندي 500. محلك عايد الحارس الميلو معنا من 2000 من 1000 ريال لين وانت طالع. الخواتم هي الماس نو دايموند معنا دايموند. يعطيك العافيه. الله يعافيك. الماس ነው ሹ በሙሉ ማለት ነው። ከአንድ ሺህ ጀምሮ ከዛ በላይ ነው። ይሄ ደግሞ ኒሻ ጎልድ የሚለው የወርቅ የሚሸጠው ማለት ነው። انا عجبني الحاله الحين اجور ورشه. انت كان عندك كرسي برضه؟ نعم ناشي. احنا فرع ناشي. ايه ولا بوكس؟ لا ناشي. كم الاسعار عندك؟ اسعار الذهب كم؟ اللي تبيه كم على حسب انت عايز ايه بالظبط. القطعه تختلف عن الثانيه دي عن اللي زي كده اللي زي كده اي يعني تبي طقم يعني طقم اي طقم. طيب عجبك؟ لان يختلف من ده لده فاهمني. كل واحد يختلف مصنعيه ده عن اعطيني هذه مصنعية. سعرها كم هذه سعر؟ كل قطعه عايز سعرها. دي شغله لا كبيره يعني دي. لا واحده دي شغله كبيره فاهم. واحده مش بالوايه بكده فاهمني. قول لي ده عجبني هات لي ده سعره لي بس. طب هذه اللي في النص هذه. ده لا هذه اللي في النص جنبها. ايوه دي احلى واحده دي الصراحه. هذه كم دحين؟ طيب كم؟ اسعاره له. شوف لك وزنه الاول. ما بتعبك بس. على راسي ما يهمكش. 16.75 16.75 ረጥና በዚህኝ ዋጋ እነግርሃለሁ አለኝ። ዝም ብሎ እንደዛ አይጠይቅም ወርቅ 32 350 صحيح 32 350 32 كيلو 350 ريال. ده فلوس. ده أيوة. فلوس. الوزن 52 جرام. 52
ገምቱ እስቲ ጋይስ ይሄ ሁሉ ወርቅ 75 الوزن. ايوه هذا اللي قبل 32 32 ሺህ ማለት ነው። የጆሮ አለ ሁለት ጆሮ አለ والله هو هنا السبعينات والستينات فهمني كده طياري جدا مش عارف بقى ايه مش عارف بقى اللي انت بتدور عليه فين. يعطيك العافيه بس እኔ ምን አመጣኝ እዚህ ቦታ እኔ ምን አመጣ እዚህ ማለ አንድ ቦታ አልጅዋን ነው እንደምሸጥ አላውቅም ባዶ ነው ቦታ ሽጧል ማለት ነው አላውቅም አሚር የሚባልም አለ የመውጫ መሰለኝ ሰው ላለመቅረጽ በጣም እየሞከርኩ ነው ጋይስ የት ምግባ ላይ የት በጣም ገራሚ ነው እና ጋይስ እንደዚህ ነው የሚሆነው ማለት ነው 23000 32000 ብር 32000 ሪያል በጣም ነው የሚገርመው 32000 ሪያል እዚህ ሀብታም ነው መጡት ማለት ነው ምን እሰራለሁ እዚህ ቦታዎች እንደምታዩት በጣም ያማምራሉ ግን በቃ ዋጋዎቹ እንደዛ ናቸው ዝም ቦታው ላሳያችሁና እኔ ላሽ ልበል ስቲዲያቸው እዛ የተሰለፉ አሉ ጋይስ ቆል ቀርጽላችሁ ምን ኑሮ ነው በእናት እዚህ ጋር ተሰልፈዋል ጨዋታ አላሉ ወረቀት ስባለህ ይወጣለን ተወስዳለህ ወርቅ ከወጣለህ መኪና ከወጣለህ ተወስዳለህ ቆይ ልቀርጽ በጣም ክራውድድ ነው ልቆም እንደ ቤስ ልሂድ ምን ይመስላችኋል ቦታው ተውት ገራሚ ነው ጋይስ ቦታው ገራሚ ነው ጋይስ እንቁም ምን እንከስራለን ሰራ የለኝ አስባችሁታል 5 ኪሎ እጃችሁን አስገብታችሁ የምታወጡት ነገር ወርቅ አለ እሱ ነው 5 ኪሎ ነው አለኝ የሆነ ልጅ እስቲ ግድ ለሞከር 5 ኪሎ አስባችሁታል 5 ኪሎ ማለት እኮ 200 ሺህ ምናምን ነው 200 ሺህ ሪያል አራራራ ህይወቴ ይቀየራል ቆይ እስቲ እንደምንም ብዬ እንትላል አንዱ ግን እጅ ትልቅ ነው አይገባም ማለት እስቲ ለሞከር እድል ለማንኛውም ቀጥ ካረኩኝ ሰው ይገባል ብዬ ነው ጋይስ ሁለት ሴቶች አሸንፈው የወርቁን እጅ አስገብተህ እንደዚህ የምታወጣው ማለት ነው አለቀ በቃ ሄዶ ቤታቸው ምናምን አሉ ሴቶች ጨረሱ በጣም የሚገርም ነው ይኸውልህ ሳልቆሜ ኧረ ላሽ በጣም የሚገርም ነው ጋይስ ብቻ ለማንኛውም ዋጋዎቹ እንደዚህ ናቸው በጣም ውድ ናቸው ወርቅ ዳይመንድ እንዳሳየዋቸው ነው ጋይስ ምንም አዲስ ነገር የለውም ሶ ያ እንውጣና ሌላ ቦታ ሄጄ ቼክ ላርጋችሁ ጋይስ ወይም አንዴ ሾፍ ላርጋችሁ ነው ቦታውን ከዛ እንትን ልበላችሁ ልሂድ ረሻ ቦታውን ይዩት በጣም ያምራል ይሄ ቦታው ብዙ ነገር የሚዘጋጅበት ነው ጋይስ ጨዋታዎች ይሄ ጌም ምናምን ወርቅ ምናምን ገራሚው ወርቅ አሳየዋችሁ እንደገባሁኝ ፊት ለፊት ነበር እቃ የሚያስቀመጡት ጋይዝ እንትን ካሜራ አይገባም ብሎኝ ያስቀመጡበት ቦታ ክልክል ነው ብሎኝ ማንም ከጠፋብህ ካሜራ እኔ ጥያቄ አልጠየቅም ምናምን ስላለኝ ቶሎ ወጥቼ ካሜራን እንትን ልበል ጋይዝ ካሜራን ቶሎ ሄጄ ልቀበል ቢ2 مخرج B2 السلام عليكم B2 فين مخرج برا ايوه برا B2 ما في مالهم طب هنا في برا ولا لا برا واخر شيء كده شكرا حبيبي እንውጣና እዚህ ጋር መውጫ አለ አይደል በቃ ወጥቼ ካሜራዬን ይዤ ወደ ቤት ላጥ እንበል ጋይስ ራት እንበላ ከሆነ ራት በልተን እቀርጽላችኋለሁ በዚህ ነው የገባሁት ኦኬ ጄል
እዚህ ከመጣሁበት እየወጣ ነው ጋይስ። ወጥቼ ኡበር ጠርቼ ካሜራዬን ልውሰድ። ጠፋና ምንድን አንድ ጨቅጨቅ አለ ልናት ኢንሻአላህ ምንም አይሆንም። እስቲ እየወጣሁ ነው ጋይስ። እዚህ አካባቢ ነው ቼክ-ኢን ወይም ቼክ አውት። እንዳይጨቅጭቅ እንጨጣለዋለሁ ይሄ ልጅ። እየወጣን ነው ጋይዝ። እንግዲህ በሰላም ካሜራዬን ተቀብያለሁ። በጣም የሚያስጠላ ሰው ነበር። ለምን አትናገሩማ ካሜራ ይገባ ምናምን ብለው ማቆ ነገር የለምና ሶ እንዲህ ነበር የዛሬው ቀን። እንግዲህ ራት እንበላኮን እስቲ አረሞ ታክሲ ምናምን እዚህ አካባቢ በጣም ይርቃልና ሜዳ እኮ ነው ሜዳ ልም ያለ ሜዳ ነው። በጣም ይርቃል ከኛ ቤት። ያው እንግዲህ ታክሲ እስኪ ኡበር ምናምን ጥርቼ እሄዳለሁ። ያ ልጁን ችግር አመጣበት ይለኛል ባለዘበኛውን ልጅ ማለት ነው። የምን ችግር ምን አጠፋው ነው ያዝልኝ አልኩት። እሺ ያለኝ ያዝልኝ እሱ አይቻልም ምናምን ብሎ እንትን አለ። ብቻ ለማንኛውም እስቲ ታክሲ እንሄድና ጋይዝ ወደ ቤት ላጥ እንበል።